ጨረሻ ክላስ ላይ የሚሰጣለ ቴክኖሎጂዎች የሚቀጥሉ 10 አመቶች 20 አመቶች እንደዚህ ሊሆን ይችላል ብዬ እየሰጠው ነበር። ሁሉ ሰው ይስቅ ነበር። ይሄው መጣላችሁ ገና ደግሞ ሊሄድ ነው እና ከዚህ የምንማረው እዚህ ዓለም ንቅት ብለህ መንቀሳቀስ ካልጀመርክ ድራሽህን ነው የምጠፋው። እስካሁን ድረስ ያለፈ ዘመን አልሆነልህም፣ ይሄ ዘመን ምን ታደርጋለህ ነው። እስካሁን ድረስ አልተሳካልህም፣ አሁን ምን ታደርጋለህ ነው። የግድ ፕሮዳክት ሊኖርህ አይገባም። ከሰዎች ጋር ውል ተፈራረምና በአንተ ምክንያት ፕሮዳክታቸውን ሽጥ። የግድ ፋብሪካ ማቋቋም የለብህ። ዛኔ ያማከርከው ሰው ነበረ አጌንስት ይሄንን ኦፒኒየን ለምን ታረጋለህ ያለ ሰው ነበር? እንዴ ነበረ አይምሮ ላይ ነበረው? የሚገርም አንድ ሁለት በጣም የሚቀርበኝን ሰው ለማናገር ሞክሬ ነበር። ምን አይነት አንደኛ ቢቨሬጅ ኢንዱስትሪ ከኔ ምናልባት ባህሪ ጋር ብዙ ላይሄድ የሚችል የሚመስለው አንድ፣ ሁለተኛ ደግሞ ሮሉ ዝቅ ያለ ነው in terms of career path እና ሁለት የሚጣረስ ነገር ስለነበር ማንም አልደገፈኝም እውነት ለመናገር including family members. Beverage industry versus oil company. Apart from that, የሚገርመው የኦይል company literally is a white collar. Exactly. So from Monday to Friday, you have to wait just like this ማለት ነው. When it comes to beverage, literally the field work in terms of office setup literally የተለያየ እና it was my personal decision. I took the risk and it pays off ማለት ነው. Nice. Like looking back አሁን ነዛቶች ምን ይላሉ? አንተስ ምን ይሰማል? ያ even በጣም literally አሁን 11 አመት ነው መሰለኝ exactly. So የዛሬን አንዳርጌ እኔ አላገኘው ነበር. So that will be the missed opportunity for me. ስራውን ያክል ጨርሻለሁ፣ ውጤት አልመጣልኝም፣ ምን መስራት አለብኝ? ዩኒቨርሲቲ ጨርሻለሁ፣ ተመርቄያለሁ፣ መንግስት ቅጥር አቆማል፣ ምን ማድረግ አለብኝ? ክሪቲካል ቲንኪንግ ወሳኝ ነው። ኦኬ ደሞዝ አልበቃኝም፣ ስለዚህ ምን ማድረግ አለብኝ? እነዚህ ነገሮች ሐሳቦች ናቸው። ከሐሳብ ጋር እንዳይደባለቅብኝ ብዬ ነው። በመጀመሪያ ደረጃ ማንኛውም ስራ ውስጥ 3 ነገር ግድ ነው። አንደኛ እውቀት ኖሌጅ የሚባለው ማለት ነው። እውቀት ማለት የግድ 20 ምናምን አመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር። የግድ ትምህርት ቤት ብቻ መታገኘው አይደለም እውቀት። ሁለተኛውስ ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 አመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል፣ ይሄው 20 አመት ይላል፣ እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በአለም ላይ ትልቁ የታወቀው መጽሐፍ የሚባለው ናፖሊዮን ሂል የናፖሊዮን አይደል? Think and Grow Rich. እሱ ፌመስ የሆነው እኮ እቺ ናት እኮ የእውቀቱ ባልተቤት ጠይቅ። በመንፈስም በእስልምና እንደዛ ነው። አንድ ኩንታል ስንት ዳቦ ይሆናል? የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርጋል? ኤክስፒሪየንስ ስላለው ይነግርሃል። ስለዚህ የዛን ሰውዬ ኤክስፒሪየንስ ምን ቀዳው። ሶስተኛው የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድነው? ቆራጥነት ኮሚትመንት። አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ ዛሬ ፀሐይ ነውና ዘንጬ ያልወጣውምና ሰው ያየኛልና ዝቅ ያለ ስራ ነው መሰለኝ አይሰራ። አር ዩ ሪሊ ኮሚትድ? አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው ይፈጅብህ? ማንን ነው ማገኘው? መተኛት እየፈለግ ስለምትጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ፣ ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አድርገ ዩቲዩብ አይተ የሀገሬ ባህል ምንድነው? ኮሚትድ ዘነበ ብለህ አትቀርም፣ ፀሐይ ነው ብለህ አትቀርም። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላስ አራተኛ ላይ በር